ደረሰ መት 16 አመት ሞላን። እንኳን ለዚህ ቀን አበቃ። በዚህ በ16 አመት ውስጥ ሁለት ልጅ አንድ ሺህ በጣም ፈቅዶ ረጅም እድሜ ሰጥቶን አብረን ለመቆየት ያብቃን። አሜን። ሰላም ሰላም፣ ውድ ሆናችሁ የዩቲዩብ ተከታታዮች፣ ዛሬ የኔና የቴዲ 16 አመታችን ነው። እንደ ቀልድ ነው ያለፈው። ይሄን 6 አመት ሳሳልፍ አሁን እንደዚህ ሳስበው ማለት ነው ገና በቃ አንዱ ሁለት ወይ ቆየህን ያል ነው የሚሰማኝ ማለት ነው። ደስ የሚል ሁኔታ ዛሬ የሆነ ስጦታ መጥቶልኛል። ቀን ለማድረግ ደስ ብሎኛል። ስጦታ የአብኔ ላከልኝ፣ የሽቶ ላከልኝ። ይህ ሽቶ ደግሞ ያው ታውቃላችሁ በፎቶ ይሰራል። ስጦታ አምጥቶልኛል ማለት ነው። በማሸነፌ በጣም ደስተኛ ነበሩ እና ይሄንንም ስጦታ አምጥተውልኛል። ይሄን ነገር መጀመሪያም አስቤው ነበር፣ ግን በዚህ ቀን አጋጣሚ መገጣጠሙ ደስ ብሎ የሚሆነውን ነገር እናያለን። አሁን ቴዲ ቤት ነው ያለው። እሱ አያውቅም ይሄ ነገር እንዳለ፣ ይሄ ስጦታ እጄ ላይ እንዳለ በፍጹም አያውቅም። ማለት ነው የሚያውቀው ቀናችን ብቻ ዛሬ 16 አመታችን ብቻ እንደሆነ ነው የሚያውቀው እንጂ ምን ላዘጋጅ ምን ሊሆን ምን ይሁን ምን የሚያውቀው ጉዳይ የለም። እና እስቲ የሚሆነውን አብሬ የሚሆነውን ነገር እናያለን። ተከታተሉ። ምንም አይነት ኬክ ምናምን ምንም አላሰብኩም ነበር፣ ግን እንዳጋጣሚ የሆነ ነገር ሲሳካላችሁ ቶሎ ብላችሁ ፕሮግራሙን ለማድረግ ደስ ብሎኛል ማለት ነው እንጂ እኔ ምንም ነገር ያሰብኩት ነገር አልነበረም። እስቲ አሁን ገብቼ ኬክ ይገዛል እና ኬክ ኦርደር አድርጌ ነበረ። እዚህ ጋር ሳጣው ደንግጬ ነበር። ውስጥ አለው ብሎኛል። ከዚህ ያዝዣለሁ። እንደዚህ አይነት ኬክ ነው ያዘዝኩት፣ ኖርማል ማለት ነው። ያለ ፕሮግራም ነው ዛሬ የገዛሁት እና ይሄን ኬክ ይዤ ሰርፕራይዝ አድርጓለሁ ማለት ነው። ዋይት ቢፎር አይ ኦርደር ነው ሴም ዚስ። በጣም ተናድጄ እየተጨቃጨኳቸው ነበር። እኔ ያዘዝኩት ነጭ ነው፣ እነሱ ደግሞ ሽጣው ጠበቁኝ። በጣም የተናደድኩት እንደዚህ አንዳንድ ሰው ፕሮግራም ባለፈው እንዲቀምሴን አበላሹብኝ፣ አሁን ደግሞ እነዚህ ኬኬን አበላሹብኝ እና አሁን ኬኩን አዝዣለሁ። ወደ ቤት ይሄን ነው እስቲ የሚያጋጥመው እናያለን። አጋጣሚ ሆኖ ልጄ ያገኘችኝ፣ እኔ ልጄንም ሰርፕራይዝ ስላደረግ ነበረ በዚህ ሻማ፣ ግን አጋጣሚ እሷ ከትምህርት ስትመጣ አገኘችኝ። ሻማውን እንደዚህ አስተካክያለሁ። እንኳን ደስ አለሽ። እናትና አባትሽ 16 አመት አብረው ቆይተዋል። ከዛ አንቺንና የሚታየን አፈርተዋል ማለት ነው። ምን ትያለሽ መልእክት ለአባትሽ? አባቴ ደስ አለ 16 አመታችን ካናደረሳችሁ። ባሌ የኔ ፍቅር የኔ ውድ እንኳን አደረሰ። ይሄ 16 አመት በደስታ አብረን ስለቆየን አመሰግናለሁ። ስለምትረዳኝ፣ ስለምታግዘኝ፣ ስለምታፈቅረኝ ሁሉ ነገር ብቻ አመሰግናለሁ። 2 ልጆች ሰጥተኸኛል ከፈጣሪ በታች አመሰግናለሁ። እንግዲህ አሁን የሚፈጠረውን አብረን እናያለን። እሺ እንኳን አደረሰ እንኳን አደረሰ። መብራቱን አብዩ። እንኳን አደረሰ ቴዲዬ። ይሄ አመት 16 አመት ሞላን። ወደ እርጅናው እንኳን ለዚህ ቀን አበቃ። ፈጣሪ ፈቅዶ ረጅም እድሜ ሰጥቶን አብረን ለመቆየት ያብቃን። አሜን። እወዳለሁ። በቃል የምትለው ነገር አለ? በዚህ በ16 አመት ውስጥ ሁለት ልጅ አንድ ሺህ በጣም እሺ እፍበል አንቺ ይችላል። እሺ አሁን ወደ ሰርፕራይዙ እንሄዳለን ማለት ነው። እንዳትወድቃቂ ወደ ሰርፕራይዙ እንሄዳለን። እንዳልኳችሁ ይሄን ስጦታ መጥቷል። ይሄን ስጦታ እንግዲህ ከፍቶ ያይልናል ማለት ነው። ምንድነው እንግዲህ ከፍታት
This is I think photo ያለበት ፎቶቹ ያለበት ሽቶ ነው I think ፎቶ አለበት I don't know also I think ያብ ሽቶ እንግዲህ ባይዘው ጊፍት እንድትሰጣች ያብ እንግዲህ እናመሰግናለን። ጠብቄው ነበር በኔና ባጂ ፎቶ ያንሰራ ኦኬ ያብ በጣም ታው ራሱ በጣም ነገር እስቲ ነፋ አድርገው አይ ይሄ የምቀይረው ልብስ ላይ ነፋ እሺ ይሄ ደግሞ ለልጄ ወደድሽው? እሺ ያብ በጣም ነው የምናመሰግነው። ቤተሰቦቼ እንደዚህ ተደስተዋል። እንኳን ደስ አለ እንኳን እና ያ በዚሁ አጋጣሚ እናመሰግናለን አክብረን ይህን ስለሰጠን። አንድ ቀን መቼ ነው ለእኛስ ጊፍት የሚሰጠን? ተራችን ደረሰ ዛሬ ደርሶናል። እና ማዘዝ የምትፈልጉ ያብ ስልክ ቁጥሩ አለ። ስልክ ቁጥሩን ታስቀምጥላችኋለች። በአካልም ሄዳችሁ ማዘዝ ለምትፈልጉ ዱባይ ነው ግን ሎኬሽኑን ይልክላችኋል በቁጥሩ ካላወራችሁት እና አበረታቱት። እና የአብን በጣም የማመሰግነው። እሺ አሁን ደግሞ ቆርሰን እንደ ሰርግ እንገባ። ባይዘዊ ማለት ነው ሰርግ በጣም ሰርግ ወዳለሁ። ብዙ ጊዜ በፊት እነገው ነበረ የሙሽራ ቀሚስ ለብሼ ሰርግ ላይ ሆኜ ብታይና እንደ ሌሎች ብሰርግ ደስ ይለኝ ነበር ብዬው የዛሬ 2 ዓመት ሆነ። በስንት 15ኛው ዓመታችን ላይ ማለት ነው እንትን ያለው በ15 ዓመት ሙሽራ ቀሚስ ለብሼ ያሰብኩትን ፎቶ ተነስቼ ድግስ ደግሰን አክብረናል። እንደገና ቆርበናል። በቆርባን እንትን ብያለሁ። ሁላችሁንም አመሰግናለሁ። ቴንክ ዩ ሶ ማች